ጋው ለጂ ብላኛለች ገጠር ስትለው ሂጂ አላት። አይኑን አላሸም እድሉን አግኝቶ ነው። ከዛ ጀለሴም ጨርቄ ማቄን ሳትል ሄደች ገጠር እናቷ ጋር ወልዳ ታርሳ ከ8 ወር በኋላ ኢማጂን ባለትዳር ሴት እናትና አባቷ ቤት 8 ወር ባሏን ጥላ ስትቀመጥ 8 ወር ተቀምጣ ስትመጣ ነይ ማላላትም ሂ ዶንት ኬር እሷ ናት ልምጣ ብላም ከ8 ወር በኋላ የመጣችው መጣች። ከ8 ወር በኋላ ስትመጣ ቤቱ አንድ ነገር የለም። ምንም ማለት ምንም የጨመረው አንድ ማንኪያ አዲስ ነገር አልገዛም። ደሞዙን ይበላበታል፣ ይጠጣበታል፣ ፏፈሽ ያለ ላይፍ ይኖራል። ከዛ ጎረቤቶቿ ወይ መጣሽ እንዴ አለሽ እንዴ አንቺ መጣሽ አሏት። ምን ነው ስትላቸው አይ ባልሽ እኮ በፊት እንዳስቀመጥሽው እኮ አይደለም። ያው እኛ አገባንበት በባለትዳር መሀል አንገባም ብለን ነው አያገባንም እንጂ ባልሽ እኮ እንደ ድሮ አይደለም። አስቀምጠሽው እንደሄድሽው እኮ አይደለም ባልሽ አሏትና ምንም ሳይነግሯት ሴትዮዋን ልቧን አንጠልጥለው አንናገርም እኛ ብለው የማይነግሯት ከሆነ ምን እንደዚህ ያስባላቸው ጥርጣሬ ውስጧ ዝርት። ከዛ ጀለሴ ዝም ብላ ህይወቷን ቀጠለች እና እሱ ሌሊት ነው የሚገባው፣ አድሮ ነው የሚመጣው፣ ጥንብዝ ብሎ ነው በቃ ሚስት ያለው አይመስልም ሰውየው። ምን አለፋችሁ። ከዛ ጓደኛው አብራው መስተንግዶ የምትሰራ በሱ የምታቃት ግን በጣም መልካም ልጅ አለች። ኦኬ በሱ የምታቃት የሷ በባሏ አውቃት የባሏ የስራ ባልደረባ ናት። ስለ ባሏ ዜና የምታመጣላት የባሏ የስራ ባልደረባ እዛው ባሏ የሚሰራው መስተንግዶ ነው። እዛው አብራ መስተንግዶ የምትሰራ ሴት በሱ ተዋውቀው ግን በጣም ቤስት ፍሬንድ የሆኑ አሉ። እሷ ሁልጊዜ ትመክረዋለች። ተው እንደዚህ አታርቅ፣ አንተ ባለትዳር አይደለህ፣ ቤትህን አክብር፣ ትዳርህን አክብር፣ በጊዜ ግባ፣ ገንዘብህን አታጥፋ፣ ገንዘብህ እንዳለ እንደው እንደላጤ እየጠጣህበት ለሚስትህ ብር አትሰጥ፣ ደሞዝህን ሙሉ በመጠጥ ታጠፋለህ። ለምን እንዲህ ምናምን ያለ ስትመክረው ተጣልተዋል። ምን አገባሽ በሚል ተጣልተዋል። ጀለሴ ትመጣና ቤት ሚስትየውን ይኸውልሽ እኔ መክሬው ተጣልተናል፣ አይሰማም። ስለዚህ ከዚህ በፊት አረብ ሀገር ሄደሽ ታውቂያለሽ? እንዲህ ከምትቸገሪ ለምን አረብ ሀገር ሄደሽ አትሰሪም? ይህ ሰውዬም እኮ መቼም ሰው አይሆንም ትላታለች። የሀገሯ ልጅ ኦኬ ትላታል። ግን ያወቀቻት በሱ ነው። ከዛ እንደዛ ትልና ትመክራትና እሺ አመሰግናለሁ ብላ ታስብበትና ጀለሴን በቃ እኔ ልሄ ብድግ ብላ በቃ ልጇን ይዛ የ8 ወር ልጅ ነበረች። ቤት ውስጥ የሚበላ የሚላት የሚቀመስ የለም። ጀለሴ ከቤት ተባረረ እንጂ ከስራ ተባረረ እንጂ በምን ምክንያት ከስራ ተባረረ? እሷ ኦልሬዲ በሆሊድ ምክንያት ብሯን አባልቷታል። ከአረብ ሀገር ያመጣችውን ብር አስጨርሷታል። እሺ ልትወልድ ስትሄድ በቃ ቢዝነሷ ቆሟል አይደል? ቺፕስ ቴንኪው ቺፕስ መጥበስ ጀመረች። የቺፕስ ማሽን ገዝታ ቺፕስ መንገድ ላይ እየጠበሰች መሸጥ ጀመረች። ሲርባት ሲጠማት ቤቷ ባዶ ሲሆን ህፃን ልጅ አዝላ ቆማ ቺፕስ ኢማጅን አረብ ሀገር ሰርታ የገባች ሴት መንገድ ላይ ቺፕስ ስትሸጥ ልጇን በጀርባዋ አዝላ ህፃን ልጅ። ከዛ ጠቁራ ተጎሳቁላ ከጓደኞቹ ጋር ምን ይላታል? አዋረድሽኝ፣ መንገድ ላይ ቺፕስ እየሸጥሽ በጓደኞቼ አዋረድሽኝ ይላታል። እንደገና ምን ይላታል? አንድ ጊዜ ከአንድ ጓደኛው ጋር ሆኖ ማናት ሲለው አይቶት ቆሞ ሲያወራት አይቶት ማናት ሲለው ሰራተኛ ያለው። ኢማጅን እዚህ ጋር ሞራሏ ተነካ በጣም ሰራተኛ ሲለው። ይህንን ደግሞ እሱ ደግሞ እየጠጣ እየሰከረ ስራ ሲገባ አፉ ጋንጋን እያለ ስራ ሲገባ ከስራ ራሱ ተባረረ። አለቃው ከስራ አባረረው። በቤት ቁጭ አለ። ያኔ በቃ ብድግ ብላ ልጇን ይዛ ጨርቄን ማቄን ሳትል ወደ እናቷ ወደ ገጠር ሄደች። ከዛ ቤት ውጭ ወጥቶ ነበረ። ቤት ሲመጣ የለች። ደውሎ የት ሄድሽ አላት። ቤተሰቦች ጋር ይቻላል እና በይ እንዳትመለሽ አይደለም ለትንሽ ጊዜ ነው የሄድኩት ስትለው እንዳትመለሽ ሳታስፈቅጂኝ ሄደሻል ዝር እንዳትይዚ ቤት አላት። ሙሉ የቤቱ ዕቃ እኮ የእሷ ነው። ከዛ በኋላ እንዳትመለሽ አይንሽ እንዳለ ያላት ሄደች ቤተሰቦቿ ጋር። ከዛ ቤተሰቦቿ ጋር ሄዳ ልጇን አስቀምጣ ለእናቷ ሰጥታ ወደ ከተማ መጥታ የቤት ዕቃዎቿን ወስዳ ጓደኛዋ ጋር ይቺ ያገሯ ልጅ ጓደኛ ትመክራት የነበረችው አስቀምጣ
እሷ ሆቴል ተቀጠረች። ሆቴል ምግብ አብሳይነት ተቀጠረች እየሰራች። ልጇ ደግሞ ልክ ገጠር እናቷ ጋር አስቀምጣት ስትመጣ መታመም ጀመረች። ቶሎ መታመም ጀመረች። ከዛ እሷም ቶሎ በ2 ወርም በ3 ወርም ከአዲስ አበባ ገጠር እየሄደች የሰራችበትን ለልጇ መታከሚያም ለምንም እያደረገች ስትኖር በጣም ተጨነቀች። በቃ ልጇ መቆማ ስለማትሄድ በህመም ምክንያት ቆማ መሄድ አቃታት። ታመመች ልጇ እና ያ ስትረስ በቃ ጠዋት ማታ እያለቀሰች ፈጣሪዋን እየለመነች ልጇ እንድትድንላት እየሰራች ቶሎ እየተመላለሰች እያየች ልጇን እያሳከመች 2 ዓመት ከ8 ወር ሲሆናት ልጇ 2 ዓመት ከ8 ወር ነው ጋይስ እንትን አለች፣ ዳነች። ልጇ ቆማ ሄደችላት። ልክ ልጇ ቆማ ስትሄድላት በጣም ደስ አላትና እንደገና ልብስ፣ ጫማ፣ ምን ሁሉ ነገር ገዛዝታ ገጠር ሄደች እና ልጇን አይታ ለልጇ ሰታይን ምናምን በቃ ወሰነች። አሁን አረብ ሀገር ለመሄድ ወሰነች። ልጄ ቆማ ከሄደችልኝ በቃ ምን እፈልጋለሁ ሌላ ብላ በጣም ተደስታ አረብ ሀገር ፕሮሰስ ጀመረች። አረብ ሀገር መጣች። አረብ ሀገር መጥታ ለቤተሰቦቿ ገንዘብ እየላከች ልጇን እያሳደገች ባለበት ሰዓት ጀለሴ ሰማ አረብ ሀገር መሄዷን። 2 ዓመት ኢትዮጵያ ውስጥ ምግብ ቤት ተቀጥራ እየሰራች ለልጇ ወደ ገጠር ብር እየላከች ስታሳድግ ዞር ብሎ ያላያት ልጁ ታማ መጥቶ ያልጠየቀ ምን ላይ ወደቅሽ የት ደረሽ ብሎ ያልጠየቃት ሰውዬ አረብ ሀገር ስትመጣ ቁጥሯን አፈላልጎ ደወለና ናፈቀችው። ናፈቅሽኝ እኔ ማር፣ ያላንቺ ህይወት ከባድ ነው በጣም ህይወት አስጠላኝ ያላንቺ ብሎ መለመን ጀመረ። ይኸው እስካሁን እየለመነ ነው። እናም ምን ላድርግ ብላ ነው እሷ የመጣችው። ቁጥርሽን ከየት አመጣ ስላት ጓደኛዬ ናት የሰጠችው። እኔ አንቺን ብሆን ጓደኛዬንም እሱንም ብሎክ ነበር ማድረገው፣ ቁጥሬን ቀይሬ እንዳያገኘኝ ነው ማድረገው አልኳት። ግን እሱ የሆነ ሰው እያስፈራራ ቁጥር ስቀይርም ቁጥር ይቀበላል።